ሰላም ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም። ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። 12 ቁጥር ነኝ፣ የኮረወረክስ ታናሽ እህት ነኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ክብሩ ይስፋ ለድንግል ማርያም ነሽ። ቤተሰቦቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋርስ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋር እንዴት ነው? ስራ፣ ጤንነት ሁሉ ሰላም፣ ሁሉ መልካም? እኔ ጋር ሁሉ ሰላም ነው። እና ቤተሰብዬ በጣም ነው የማመሰግነው። ሰብስክራይብ ስለምታደርጉኝ፣ ሼር ስለምታደርጉልኝ፣ ስለምታበረታቱኝ በጣም አመሰግናለሁ። ማርያምን ተልቤ ማለት ነው ተልቤ በጣም አመሰግናለሁ። የምሬን ነው የምላችሁ። እና አብሽር ላላችሁ በጣም አመሰግናለሁ ቤተሰቦችዬ። እና እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው። ዛሬ ማለት ነው ተንኮል ይዤ መጥቻለሁ። ተንኮሉ ምንድን ነው መሰላችሁ? ያጎቴ ልጅ እየደወለች ነው እና እሷ ጋር ደውዬ ልጁ ጋር ተጣልተን፣ ጎረምሳው ጋር ተጣልተን አሞኝ ሐኪም ቤት ነኝ ነው የምላት። አሞኝ ሐኪም ቤት ነኝ ልጁ መጥቶ ተጣልተን ነው የምላት። ስለዚህ ምን እንደምትንሰማታለን እየጠበቀችኝ ነው። ይውላችሁ በቴሌግራም ደውዬ ስላልኳት ስለነበር ኦንላይ ቁጭ ብላ ያያችኋት እዚህ ጋር ኦንላይ ቁጭ ብላለች። እና ስለዚህ አፍንጫ እንደዚህ አረግና እንዳያስታውቅብኝ ድምጤ እንደዛ አድርጌ ነው የምደውላት። እየደወልኩና ነው ዘይነባ እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ መሆንሽ ነው። ዘይነባ የሆነ ነገር ልንገርሽ ግን እንዳትደነግጪ እሺ። ምንድን ነው? አይ የሆነ ነገር ልነግርሽ። አባቴ መሆነ? ኧረ ምንም አልሆነም። አያዬ ምን ሆነ? ምንም። ምንድን ነው? እሺ ንገሪኝ። ልጅየው አፍንጫ መቶኝ እኮ ያው ሐኪም ቤት ነኝ። እስኪ ወላሂ በይ። የምሬን ነው። ያው አፍንጫ እኮ አያስታውቅሽም? ዝግት እኮ ብለሻል። የፈጠርክኛለሽ። አዎ ዘይነባ አንቺ ላይ ደግሞ ምንም ብሎ ይመታሻል። ተጣልተን ምሳ ለምን አልሰራሽም አለኝ። አልሰራሁም ስለው ከትምህርት ቤት መጥቶ አፍንጫዬን አደቀቀልኝ። ይፈጣሪ ያለ ሀዲያስ። አሁን ይኸው ሐኪም ቤት ነኝ፣ እዛው ሰፈር ሐኪም ቤት ነኝ። አሁን ወደ ራያን ልመጣ ነበረ። አሁን እጄ ላይ ያለው 2000 ብር ነበረ። 1000 ብር ወደዛ ላኩኝ። 1000 ብር አለችኝ። አሁን በሷው ልመጣ ነው። ከፍዬ ልመጣ ነው በሷ 1000 ብሩን ዝከፍዬ። አሁን እጄ ላይ ብር አጣሁኝ። ምን ይሻለኛል? አጎትየው ደግሞ የቁብ ብር ይዞኛል። ዛሬ ቀን ስንት ነው? እኔ ምን አውቄው 16 ቀን ምናምን ቀርቶታል ገና አራቴም። የኔ ራሱ እንደዛ ነው። አሁን አንድ ቀን አንድ ልጅ ብላ ወንድሜ በባህር መጣ ብላ እጄ ላይ ያለውን 2000 ብር ብድግ አድርጋ ይዘው ክትታለኝ። አዳኔ ምን ይሻለኛል? አሁን ስኔቶና ልሽ ማካል ሀዲያ ቆይሶ እንጃሻው ምን ላድርግ? ዘይነባ ሜዲያ ላይ ልውደቅ? ላ እንዳትወድቂ ሀላስ ብዙ በአንድ ሺህ ብር ነው ቶሎ ቶሎና እዚህ እናመቻቻለን። ደግሞ የቁብር ማይከፍለዋል። የቁብን ብር ስራ አስተማገኝ ምናምን
የኩቦበር ዛንኛው ወር ድረስ ይጠብቀናል። እኔ ዛንኛው ወር ድረስ ይሄ አሁን 30 ሲሞላ ማለት ነው ለ30 ከኔ ጋር ተወስጅና ትሰጫዋለሽ። ከዛ አንዷን ሺህ ብር ላንቺ አንዷን ሺህ ብር ለኔ ማለት ነው። እሺ በቃ እሺ፣ እንደዛ ታሽሽ በቃ ራሳችሁ ጨናነቂ አይዞሽ። እሺ እሺ በቃ እንደዛ ትሆነ አላሰዋ ልፈልግና ባለፈው ሰዋቃለኝ በቃ ልደውልለትና ልንጣ ፈረስ እንደዛ ትፈልጊና በ500 ያመጣሽ ከሆነ እኔ እፈልግልሻለሁ ሌላ በ500። እሺ እሺ እንደሆነ ሰው እኮ በ500 ሺ ያላለ። እሺ ዘይነባ የኔ ሀሳቢ የኔ ውድ እህት እሺ በቃ እንደው እናንተ ባንኖር ምን ይበቃኝ ነበር ዘንድሮ። አይዞሽ እሺ እሺ ደነገሽ እንዴ? አዎ ወላሂ ደንግጫለሁ። አይዞሽ አንደግጭ ምንም ሆኖ ምን ሆናለሁ ብለሽ ነው። ፈጣሪ አለ። እሱ መኖሩን አለ ያለ እንደው ለመኖር የተደራረበ ነገር ዘንድሮ ቀን ከባሰች። አይ እሱ በምን ታደርጊዋለሽ ብለሽ ነው ያመጣው ነው። አትሳቀቂ፣ እኔ ልሳቀቅልሽ፣ እኔ አንቺን ልሳቀቅልሽ። ለማንኛውም ማለት ነው ለማንኛውም እኔ ደህና ነኝ፣ አላመመኝም። ዘይነባ ሻረው እኔ አላመመኝም፣ ደህና ነኝ። ፕራንክ አድርጌሽ ነው። እሺ ዩቱብ ከፍቻለሁ፣ ፕራንክ አድርጌሽ ነው። ዘይነባ ሻረው ፕራንክ ተደርገሻል የኔ ውድ። ስሚማ አፍንጫዬን በምን እንዳሰርኩት ገብተሽ ዩቱብ ውስጥ እናቴ በሳቅ ነው የምትሞቻች ራሱ አፍንጫዬ ውስጥ ምን ጠቅጥቄ እንደሆነ ማዋራሽ ብታውቂ ኖሮ እንደው እንደዚያ ባደነግጭ ገርመኝ ነበረ። ፕራንክ ተደርገሻል አልተደረግሽም? ተደርጊያለሁ በይ። ተደርገሻል። ኦኬ ቻው። አመሰግናለሁ የኔ ውድ እህት። ቴንኪው በጣም ነው የምወድሽ። እና ቤተሰብዬ ማለት ነው እንደዚህ ያደረግኩት ያው በደንብ እንድደነግጥ ብዬ ነው። አፍንጫ ይዞሻል አለች እንዳለችውም እና ብልላችሁ ፈልጌ ነው። ፕራንኬ ተሳክቶልኛል። ግን ያው ወደ ኢትዮጵያ ቀልቦ ወደ ኢትዮጵያ ሄደ። ያው ቤተሰብ እንግዲህ ያለው ሰው ምን ታደርጉታላችሁ? እሷ ያጎት የኔ ናት ለእኔ ማለት ነው። እና ሲያም እናንተ አፍንጫዬን ራሷ አሰፋብኝ ለራሷ ጥንጥዬ ናት። እና ምን ልላችሁ ፈልጌ ነው ቤተሰብ፣ እኔ በነገራችን ላይ እግዚአብሔር ይመስገን የእውነት ነው የምላችሁ ያልጠበቃችሁት ሰው የማትጠብቁት ሰው እናንተ የማትጠብቁት ሰው አለ አይደለ? በቃ ከሌ እኮ እንደዚህ አይነኝ የምትሉ ሰው በቃ የሆነ ነገር ትወጣ አብሽር ብሎ ድንግጥ የሚል ሰው አለ። ግርም እኔ የማልጠብቀው ሰው በግሌ ማለት ነው። እሷ እንደውም ስጋዬ ናት፣ ለእኔ ስጋዬ ናት። ግን ባለፈው ራሱ ያረኳል ልጅ ደግሞ ነግሬያችኋለሁ። የኔና የእሷን አባት የኔ አባት ነው ያሳደገው። መወለድ ቋንቋ ነው ብያችሁ ነበር። እሷ ራሱ በጣም ነው የደነገጠችው ተዛም በኋላ ራሱና አንዳንድ ጊዜ ያው ወደው ለዝንጌታ የሆነ ነገር ማለት ወደው ለእንትን ነገር ሰው በጣም ይደነግጣል።
እንደገና ደግሞ ይረዳችኋል ማለት ነው። እኔ ለዛ ነበረ ግን ባለፈው ራሱ ያው በነበረው ጊዜ እሷ በቃ ምን ልበላችሁ እና ለማንኛውም አንዳንድ ጊዜ ሰው መድኃኒት ነው። የእውነት ነው የምላችሁ። አሁን እኔ ዘመዶቼን እውነቱን እንገራችሁ ተተባልኩ እኔ ዘመዶችን አልቀርብም፣ ሰው አልቀርብም። እንደውም ተስጋዎች የበለጠ ወደ በቃ የሆነ ጓደኛ ይሄ ባዲያ ምናምን ይሻለኛል ለእኔ ለግሌ። ለምን መሰላችሁ? በተለይ ቅርብርብ ያላችሁት ሰው ምናምን ቤተሰብ ጋር ምናምን የሆነ ሰው የሆነ ትንሽዬ ነገር ሰበብ ታገኘ ቤተሰብ ጋር ይደርሳል፣ ነገሩ ይራዘማል፣ ወደ ጠብ ያመራል ብዬ ነው የማስበው። ጠልቻቸው እኮ አይደለም፣ ማርያምን ጠልቻቸው አይደለም፣ ግን እግርና እግርም ይጋጫል አይደለ? እንኳን ሰውና ሰው እና የሆነ እንደ የሰው ልጅ ነኝና የሆነ ነገር ቢፈጠር ቤተሰብ ጋር እንዲደርስ አልፈልግም። ቤተሰብ ጋር እንዳይደርስ ስለምፈልግ እንዳልጣላ እኔ ደግሞ በቃ እናድዳለሁኝ። የሆነ ብስጭት ነው ነገር እላለሁኝ። የእውነት ነው የምላችሁ እና ታለፈ በኋላ ደግሞ ይቆጨኛል። ስለዚህ ተዝኩሉ ምንድነው የምለው መራቅ ነው የምፈልገው። ግን በቃ ምን ታደርጉታላችሁ? አንዳንድ ጊዜ ከማትጠብቁት ሰው መልካም መልስ ታገኛላችሁ። እና እኔ በነገራችን ላይ ይች እንኳ አውቄ ነበረ የባል በቃ ምን ልበላችሁ። ለማንኛውም ፍራንኬ ተሳክቶልኛል። ቤተሰብ እና አበረታቶኝ የኔ ውዶች፣ የኔ ውድ ቤተሰቦች አበረታቶኝ። ዛሬ ግን በቃ ሌላ ሰው ነበር ላደርግ የነበረው፣ አመለጠ ያ ሰው። አንድ ቀን እጅ ላይ ይወርቃል፣ ችግር የለውም። እና የኔ ፋሚሊዎች፣ የኔ ውዶችዬ አበረታቶኝ፣ አብሽር አብሽር በሉኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ስለነበረን ቆይታ ስለነበረን ነገር በጣም አመሰግናለሁኝ። በዛው አጋጣሚ ያጎትዋ ልጅ ተገኝተሻል ማለት ነው። የምሬን ነው የምልሽ፣ ተገኝተሻል እና አመሰግናለሁኝ የኔ ውድ እህት። ሁላችሁንም አመሰግናለሁኝ፣ እወዳችኋለሁ። የዩቲዩብ ቤተሰቦች በጣም ነው የማመሰግነው ስለምታበረታቱኝ። አብሽር 12 አብሽር ስለምትሉ ሁላችሁንም ተልቤ አመሰግናለሁኝ። እንግዲህ አገራችንን ሰላም ያደርግልን። ተኝቶ ተመቅረት እግዚአብሔር ይሰውረን። ተክፉ በሽታ እግዚአብሔር ይሰውረን። ወጥቶ ተመቅረት ይሰውረን። ሀገራችን ኢትዮጵያን ሰላም ያደርግልን። ወዳችኋለሁ። በጣም ነው የምወዳችሁ ስለምታበረታቱኝ። ለሁሉም ነገር በጣም ነው የማመሰግነው። አመሰግናለሁ። አገራችንን ሰላም ያደርግልን። ባይ